ሃይ ኤቭሪዋን እንዴት ናችሁ? ዛሬ በቻፕተር 2 ተመልሰናል። የአስረኛ ክፍል ፊዚክስ ቻፕተር 2 ስለ ዩኒፎርምሊ አክሰለሬትድ ሞሽን ዲል የሚያደርግ ነው። በዚህ ቻፕተር ስለ ፖዚሽን እና ዲስፕሌስመንት፣ ስለ አቨሬጅ ቬሎሲቲ እና ኢንስታንታኒየስ ቬሎሲቲ አስዌል ስለ አክሰለሬሽን፣ ስለ ኢኩዌሽን ኦፍ ዩኒፎርምሊ አክሰለሬትድ ሞሽንስ፣ ስለ ግራፊካል ሪፕሬዘንቴሽን ኦፍ ዩኒፎርምሊ አክሰለሬትድ ሞሽን ኤንድ ሪላቲቭ ቬሎሲቲ ኢን ዋን ዳይሜንሽን የሚሉ ፊዚክስ ውስጥ በጣም ኮር ፈንዳሜንታል የሆኑ አስፔክቶችን የያዘ ቻፕተር ነው። በዛሬውም ትምህርታችን ስለ ፖዚሽን እና ዲስፕሌስመንት አጌን አቨሬጅ ቬሎሲቲ እና ኢንስታንታኒየስ ቬሎሲቲ ዲስከስ እናደርጋለን እንዲተን አይ ሆፕ ዩ ዊል ኤንጆይ ኢት። ሌትስ ጌት ቱ ዘ ፖይንት። ሶ ሂር ዊ ሃቭ ኢንትሮዳክሽን። ባይ ዘ ዌይ መጀመሪያ ስለ ፖዚሽን ስለዚህ ቻፕተር ኢን ዲቴል ከማውራታችን በፊት ስለ ሞሽን እስኪ አንድ ነገር እንበል። ሶስት አይነት ሞሽኖች አሉ አክቹሊ በፊዚክስ ውስጥ ኦር ዲስከስ የምናደርገው ያለው። ሶ እነኚህን ሶስቱን ሞሽኖች ዲፍረንሺየት አድርጋችሁ ማየት ይኖርባችኋል። ዘጠነኛ ክፍል ያያችሁት የሞሽን አይነት አለ። ሶ እነኚህ አሁን ኢን ጀነራል ሞሽንን በሶስት ነው የምንከፍለው እዚህ ጋር ማለት ነው። ዩኒፎርም ሞሽን አለ፣ አክሰለሬትድ ሞሽን አለ፣ ዩኒፎርምሊ አክሰለሬትድ ሞሽን አለ። ወደ ውስጥ ከመግባታችን በፊት ቤዚካሊ ይሄን አውቃችሁ መጀመር ይኖርባችኋል። ዩኒፎርም ሞሽን ስንል ምን ማለታችን ነው? አን ኦብጀክት ሙቭስ አት ስቴዲ ስፒድ፣ ኮንስታንት በሆነ ስፒድ ወይም ቋሚ በሆነ ስፒድ የሚጓዝ ሞሽን ዩኒፎርም ሞሽን ይባላል። አይ ቲንክ ዘጠነኛ ክፍል ላይ በደንብ የተማራችሁት ይሄኛውን ዩኒፎርም ሞሽን የሚለው ነው። ዩኒፎርም ሞሽን ማለት አንድ ኦብጀክት በቋሚ ስፒድ ሲሄድ፣ ስፒዱ ሳይጨምር ወይ ስፒዱ ሳይቀንስ በቋሚ ስፒድ ላይ ሲሄድ ዩኒፎርም ሞሽን ይባላል። ወይም ተመሳሳይ እንቅስቃሴ ማለት ነው። ኢት ትራቭልስ ኢን ስትሬት ላይን። ዩኒፎርም ሞሽን ስትሬት ላይን የሚደረግ ሞሽን ነው። ስፒዱ አይቀንስም አይጨምርም፣ ኮንስታንት በሆነ ስፒድ የሚደረግ ነው። ይሄ ዩኒፎርም ሞሽን ይባላል። አክሰለሬትድ ሞሽን ደግሞ ነን ዩኒፎርም ሞሽን ይባላል። የዚህ ተቃራኒ ነው፣ ወይም የዩኒፎርም ሞሽን ተቃራኒ ነው አክሰለሬትድ ሞሽን ማለት። ዩኒፎርም ሞሽን ውስጥ ዳይሬክሽኑ አንድ ዳይሬክሽን ወይም ስትሬት ላይን ነው፣ ስፒዱም ቋሚ ነው፣ አይጨምርም አይቀንስም። አክሰለሬትድ ሞሽን ግን is the most common type of motion. It occurs when there is a change in object's speed, direction or both. so ምንድነው የሚፈጠረው አክሰለሬትድ ሞሽን ላይ? አንድ ኦብጀክት ስፒድ ሲጨምር ወይ ስፒድ ሲቀንስ ወይ ዳይሬክሽን ሲቀይር አክሰለሬሽን ይፈጠራል። ዩኒፎርም ያልሆነ ሞሽን ማለት ነው፣ የሚቀያየር ሞሽን። ከፖይንት ኤ ወደ ፖይንት ቢ በ10 ሜትር ፐር ሴኮንድ ትራቭል ያደረገ አንድ መኪና ኦር አንድ ኦብጀክት ከፖይንት ቢ ወደ ፖይንት ሲ ደግሞ በ15 ሜትር ፐር ሴኮንድ ትራቭል ያደርጋል። ከሲ እስከ ዲ ደግሞ በ5 ሜትር ፐር ሴኮንድ ትራቭል ያደርጋል። ይሄ ማለት ቫራይድ የሆነ ኮንስታንት ያልሆነ ስፒድ አለው ማለት ነው። ቋሚ ያልሆነ ስፒድ ሲፈጠር አክሰለሬት አደረገ እንላለን። ኦብጀክታችን ስፒዱ ሲጨምር ወይ ስፒዱ ሲቀንስ ወይ ዳይሬክሽን ሲቀይር ወይ አቅጣጫ ሲቀይር፣ እነዚህ ሶስቱ ሲፈጠሩ አክሰለሬትድ ሞሽን ተፈጠረ እንላለን። ኤኒ ቼንጅ ኢን ቬሎሲቲ ሪዛልትስ ኢን አክሰለሬሽን። ቬሎሲቲ ከተቀየረ አክሰለሬሽን ይፈጠራል። ቬሎሲቲ ተቀየረ ማለት ወይ ስፒድ ጨመረ ወይ ስፒድ ቀነሰ ኦር ደግሞ ዳይሬክሽን ቀየረ ማለት ነው አይደለ? ሶ እነዚህ ሶስቱ ሲፈጠሩ አክሰለሬትድ ሞሽን እንላለን። ሶስተኛ ደግሞ ዩኒፎርምሊ አክሰለሬትድ ሞሽን የምንለው አለ። ዩኒፎርምሊ አክሰለሬትድ ሞሽን ኢዝ ኤ ሞሽን ዌር ዘ ቬሎሲቲ ቼንጅስ አት ኤ ኮንስታንት ሬት። ዩኒፎርምሊ አክሰለሬትድ ሞሽን ማለት ወይም የዚህ ቻፕተር ላይ የምናየው በዋናነት የቻፕተር 2 ወይም የዩኒት 2 ዋና ሴንተሩ ይሄኛው ሶስተኛ ላይ ያለው ዩኒፎርምሊ አክሰለሬትድ ሞሽን ነው። ዩ ኖ አባውት ዩኒፎርም ሞሽን፣ አክሰለሬትድ ሞሽን አጌን ሰርድ ዩኒፎርምሊ አክሰለሬትድ ሞሽን። ዩኒፎርምሊ አክሰለሬትድ ሞሽን ማለት አንድ እየተንቀሳቀሰ ያለ ነገር ስፒዱን ወይም ቬሎሲቲውን በቋሚ ታይም ኢንተርቫል ሲቀይር። ለምሳሌ አንድ ኦብጀክት ዩኒፎርምሊ ቬሎሲቲውን ወይም ስፒዱን ሲቀያየር ማለት ነው። ዩኒፎርም ሚንስ the acceleration itself is steady and does not change over time። ከጊዜ ወደ ጊዜ አክሰለሬሽኑ አይቀየርም። ቬሎሲቲው ይቀየራል፣ አክሰለሬሽኑ አይቀየርም። ዩ ሉክ አክሰለሬሽን የሚፈጠረው ቬሎሲቲ ሲቀያየር ነው ብለናል። ስለዚህ ምን ማለታችን ነው በአጭሩ? ዩኒፎርምሊ አክሰለሬትድ ሞሽን አክሰለሬሽኑ ተመሳሳይ ነው ወይም ቬሎሲቲ የሚቀያየርበት ሰዓት ተመሳሳይ ነው። ለምሳሌ ከዚህ እስከዚህ በ2 ሜትር ፐር ሴኮንድ የሚሄድ ከሆነ ከዚህ እስከዚህ ደግሞ በ4 ሜትር ፐር ሴኮንድ የሚሄድ ከሆነ አጌን ከዚህ ወደዚህ በ6 ሜትር ፐር ሴኮንድ የሚሄድ ከሆነ እዚህ ጋም 2 ሴኮንድ ከወሰደበት እዚህ ጋም 2 ሴኮንድ ከወሰደበት እዚህ ጋም 2 ሴኮንድ ከወሰደበት በዚህ 2 ሴኮንድ ውስጥ 2 ሜትር ፐር ሴኮንድ ጨመረ። አጌን በዚህ ተጨማሪ 2 ሴኮንዶች ውስጥም 2 ሜትር ፐር ሴኮንድ ጨመረ። አጌን 2 ጨመረ። ይሄ ማለት ቋሚ በሆነ ታይም ውስጥ ቋሚ የሆነ ጭማሪ ነው ያለው ማለት ነው። አይ ቲንክ ፖይንቱን ታገኙታላችሁ። በየ2 ሴኮንዱ ሁለት እየጨመረ ይሄዳል ቬሎሲቲው። በቃ በቋሚነት 2 እየጨመረ ይሄዳል። የሚቀያየረው ቬሎሲቲ ኮንስታንትሊ ነው። አንዴ 4 ሆኖ አንዴ 6 ሆኖ አንዴ 2 ሆኖ 6 ሆኖ 5 ሆኖ ወደፊት ወደ ኋላ አይልም። ቬሎሲቲው በተመሳሳይ ጊዜ ውስጥ እኩል በሆነ እየጨመረ ሲሄድ ዩኒፎርምሊ አክሰለሬትድ ሞሽን ይፈጠራል። አክሰለሬትድ ሚንስ ዘ ኦብጀክት ኢዝ ስፒዲንግ አፕ፣ ስሎዊንግ ዳውን ኦር ዲሰለሬቲንግ፣ ቼንጂንግ ዳይሬክሽን። ቅድም እንዳለው አንድ ኦብጀክት ወይ ስፒድ እያደረገ ነው ወይ ስፒዱ እየጨመረ ነው ወይ ስሎ ዳውን እያደረገ ወይም እየቀነሰ ነው ወይ ደግሞ ዳይሬክሽኑን እየቀየረ ነው። ዩኒፎርምሊ አክሰለሬትድ ሞሽን የምንለው ደግሞ አክሰለሬትድ ሞሽን ሆኖ ዩኒፎርም የሆነ አክሰለሬሽን ያለው አክሰለሬሽኑ ከዚህም እስከዚህም 2 ሜትር ፐር ሴኮንድ ስኩዌር እስከዚህም 2 ሜትር ፐር ሴኮንድ ስኩዌር እስከዚህም 2 ሜትር ፐር ሴኮንድ ስኩዌር የሆነበት ወይም በቃ ቋሚ በሆነ አክሰለሬሽን የሚሄድ ሞሽን ዩኒፎርምሊ አክሰለሬትድ ሞሽን እንለዋለን። ስፒዲንግ አፕ ዊዝ ኤ ኮንስታንት ቬሎሲቲ ሪዛልት ኢን ፖዚቲቭ አክሰለሬሽን። ሁለት አይነት አክሰለሬሽን አለ አሁን፣ ኔጌቲቭ አክሰለሬሽን እና ፖዚቲቭ አክሰለሬሽን የምንለው። አክሰለሬሽን ፖዚቲቭ የሚሆነው ስፒዱ እየጨመረ ሲሄድ ወይም ፍጥነቱ እየጨመረ
እየጨመረ ሲሄድ ፖዚቲቭ አክሰለሬሽን ይፈጠራል። ስፒዱ እየቀነሰ ሲሄድ ወይም ደግሞ ፍጥነቱ እየቀነሰ ሲሄድ ደግሞ ኔጌቲቭ አክሰለሬሽን ወይም ዲሰለሬሽን ይፈጠራል። ሰዎች እንድታዩት ነው። ሂር 2.1 is about position and displacement. ሶ ፖዚሽን ምንድነው? ዲስፕሌስመንት ምንድነው? ፖዚሽን is the location of an object at particular time. የሆነ ታይም ላይ አንድ ኦብጀክት ያለበት ስፔሲፊክ ቦታ ወይም ያለበት ነባራዊ ቦታ the position must be described relatively to a known frame of reference. አሁን ፖዚሽን ስናወራ አንድ ነገር እዚህ ጋር ነው ያለው ብለን ስናወራ መኪናው እዚህ ጋር ደርሷል፣ ይሄ ሰው እዚህ ጋር ነው ያለው ብለን ስንናገር የሆነ የምናነጻጽረው ነገር አለ። ያ የምናስተያየው ቦታ ፍሬም ኦፍ ሪፈረንስ ይባላል። በቃ ሪፈር ያደረግነው ቦታ አለ። መኪናው በትምህርት ቤት በኩል አለፈ ካል ትምህርት ቤቱ ፍሬም ኦፍ ሪፈረንስ ነው። አንድ ነገር ቦታው ኤግዛክትሊ ያለበት ቦታ የሚገለጸው ወይም ፖዚሽኑ የሚታወቀው ይሄ ፍሬም ኦፍ ሪፈረንስ መኖር አለበት። የሆነ የምናነጻጽረው ነገር መኖር አለበት። ለምሳሌ the school is 300 meter from ከማልስ ሃውስ፣ ትምህርት ቤቱ ከከማል ቤት 300 ሜትር ላይ ይገኛል ስንል አሁን የከማል ቤትን እንደ ፍሬም ኦፍ ሪፈረንስ እየተጠቀምን ነው፣ ወይም እንደ ማነጻጸሪያ ፖይንት እየተጠቀምን ነው። አሁን እዚህ ጋር ፍሬም ኦፍ ሪፈረንሱ ከማል ሃውስ ባይኖር the school is 300 meter from what ከየት ሶ የሆነ ፍሬም ኦፍ ሪፈረንስ ያስፈልገናል አንዱን ኦብጀክት። መዶሻው ጋራጅ ውስጥ ነው ያለው ስንል ጋራጅ የሚለው ፍሬም ኦፍ ሪፈረንስ ነው። በቃ ኤግዛክትሊ መዶሻ ያለበት ቦታ ፖዚሽኑ ሲሆን ያን ቦታ ደግሞ የአካባቢው ያለው ቦታ ጋራጁ ደግሞ ፍሬም ኦፍ ሪፈረንሳችን። ፕራክቲካሊ መዶሻው ያለበት ቦታ ፖዚሽኑ ሲሆን ጋራጁ ደግሞ ፍሬም ኦፍ ሪፈረንስ የምንለው ነው። አዳማ ኢዝ 100 ኪሎ ሜትር ፍሮም አዲስ፣ አዳማ ከአዲስ አበባ ላይ 100 ኪሎ ሜትር ላይ ትገኛለች ስንል አዲስ አበባ ፍሬም ኦፍ ሪፈረንሳችን ነው። ሪፈር ያደረግነው ቦታ አለ ማለት ነው። ይሄ ፖዚሽን ማለት ነው። ኢትስ ኦፍን ቪዥዋላይዝድ ደ ነምበር ላይን ዌር ደ ዜሮ ማርክ ኢዝ ሪፈረንስ ፖይንት። ፖዚሽንን የምንገልጸው ወይም አንድን ኦብጀክት እዚህ ጋር ነው ያለን ብለን የምንገልጸው በፍሬም ኦፍ ሪፈረንስ ነው ብለናል። ሶ እዚህ ውስጥ በነምበር ላይን ነው ብዙ ጊዜ የምንገልጸው ወይም ብዙ ኤግዛምፕሎች የሚሰጡት በቀላሉ ቪዥዋላይዝ ለማድረግ ለማጥናት ስለ ፖዚሽን ለማውራት ነምበር ላይንን የምንጠቀም ቢሆን ኢዝ በጣም ፕሪፈብል ነው። ሶ ሂር a book is placed 14 ሴንቲሜትር to the right of the left end of the shelf። መጽሐፋችን ያለው ኤግዛክትሊ የሆነ 40 ሴንቲሜትር የሼልፉ ኮርነር ላይ ወይም የሼልፉ መጨረሻ ላይ ነው ስንል በነምበር ላይን ይሄን ስናሳይ ሌትስ ሴይ የሆነ ፍሬም ኦፍ ሪፈረንሳችን 0 10 20 30 40 50 60 ብሎ ይቀጥላል ነምበር ላይናችን። ሶ እዚህ ነምበር ላይን ላይ ስናስቀምጠው እዚች ጋር 0 ሴንቲሜትር ይኖረናል። አሁን ከሼልፉ 40 ሴንቲሜትር ላይ ይገኛል ይሄ መጽሐፍ ስንል ሼልፉ ማለት ጀስት 0 ያለበት ቦታ ወይም 0 የምንለው ነው። 40 ሴንቲሜትር ላይ ይገኛል ስንል ደግሞ መጽሐፉ እዚህ ጋር ነው የሚገኘው። ሶ ምን ማለታችን ነው? ከዚህ ተነስቶ ከዚህ ፍሬም ኦፍ ሪፈረንስ ወይም እዚህ ጋር ሼልፉ ካለበት ቦታ ላይ መጽሐፋችን የሚገኘው 40 ሴንቲሜትር ላይ ነው። ሶ ፍሬም ኦፍ ሪፈረንስ ማለት ፈር አድርገን አንድን ኦብጀክት ያለውን ፕራክቲካሊ ያለበትን ስፔሲፊክ ቦታ የምንገልጽበት ነው። ሶ 0 ሴንቲሜትር is our frame of reference here. It can be positive or negative depending on its direction from the origin. ከኦሪጂን ወይም ከዚች ኦሪጂን ማለት የራሱ ይሲ ኦሪጂን ማለት 0 ነው ወይም መነሻችን ማለት ነው። ኦሪጂን 0 ነው ነምበር ላይ ወደ ግራ ኔጋቲቭ አለ፣ ወደ ቀኝ ፖዚቲቭ አለ። አንድ ነገር የሚገኝበት ቦታ ፖዚቲቭም ሊሆን ይችላል ኔጋቲቭም ሊሆን ይችላል። ፖዚሽን መጽሐፉ ኔጋቲቭ 40 ሴንቲሜትር ላይ ነው የሚገኘው ብለን ስንናገር መጽሐፋችን ከየሆነ ነገር ወደ ግራ በኩል ነው የሚገኘው ብለን ነው እንደማውራት ነው። ግራ ኢዝ ኔጋቲቭ፣ ቀኝ ስንል ደግሞ ኢዝ ፖዚቲቭ። ከ0 ወደ ቀኝ ያለው ፖዚቲቭ፣ ከ0 ወደ ግራ ያለው ደግሞ ኔጋቲቭ ስለሆነ ፖዚሽን ኔጋቲቭም ፖዚቲቭም ሊሆን ይችላል። ኢትስ ሜዠርድ ኢን ዩኒትስ ኦፍ ሌንግዝ such as ሜትር፣ ሴንቲሜትር እና ኪሎ ሜትር። ፖዚሽን የሚለካበት ዩኒቱ በሌንግዝ ዩኒት ነው። በሌንግዝ ዩኒት ስንል ልክ እንደ ሜትር፣ እንደ ሴንቲሜትር፣ ኪሎ ሜትር ባሉት ነው። ይሄ ነገር እዚህ ቦታ ነው የሚገኘው ስንል በየሆነ ኪሎ ሜትር ኦር ሴንቲሜትር ኦር ዋትኤቨር እንዳስፈላጊነቱ የምንጠቀመው የሌንግዝን ዩኒት ነው። አበበ ከፓርኪንግ ቦታው ላይ 10 ሜትር ላይ ቆሞ ነው ያለው የምንለው ከሆነ ያቺ 10 ሜትር የምትለዋ ፖዚሽንን ለመግለጽ የተጠቀምናት ዩኒታችን ናት። ፖዚሽን ማለት ኢን ሾርት አንድ ነገር የሚገኝበት ኤግዛክት ቦታው ፖዚሽኑ ይባላል። ሁለተኛው ደግሞ ዲስፕሌስመንት ነው። ዲስፕሌስመንት ኢዝ ዘ ቼንጅ ኢን ኦብጀክትስ ፖዚሽን። ዲስፕሌስመንት ማለት ደግሞ አንድ ኦብጀክት ቦታውን ሲቀይር ዲስፕሌስመንት ተፈጠረ እንላለን። ዲስፕሌስ ማለት ራሱ እንግሊዘኛው ምን ማለት ነው? ቦታ መቀየር ወይም ካለበት ቦታ አንስቶ ወደ ሌላ መውሰድ ማለት ነው። ኢትስ a straight line distance from the starting point to the end point with specific direction. so displacement ማለት በእነኚህ ሁለት ነጥቦች መሃል ያለ ርቀት ሲሆን በስትሬት ፖይንት ነው። ስትሬት ፖይንት ነው፣ ምንም ጠመዝባዛ መንገድ ሳይሆን ቀጥተኛ መንገድ ነው። ለምሳሌ እዚህ ጋር ይሄ ኦብጀክት እንመለስበታለን። ይሄ ኦብጀክት ከዚህ ተነስቶ በዚህ ቀዩ መንገድ አድርጎ በዚህ መጥቶ እዚች ጋር ሊቆም ይችላል። ዲስፕሌስመንታችን ይሄ ነው። እዚች ጋር ያለችው ጥቁሯ መስመር እቺ ናት ዲስፕሌስመንታችን። ይሄ ኦብጀክት ስትሬት ላይን የሆነ በቃ ይሄ ኦብጀክት የትም ዞሮ ሊመጣ ይችላል። ሲት ሲያደርግ
በዛ ሁለቱ ኦብጀክቶች ወይም በመነሻውና በመድረሻው መሃል ያለ ቀጥተኛ መስመር ነው ዲስፕሌስመንት ማለት። ስፔሲፊክ የሆነ ዳይሬክሽን ነው ያለው፣ ወይ ወደ ኖርዝ ነው፣ ወይ ወደ ሳውዝ ነው፣ ወይ ወደ ኢስት ነው፣ ወይ ወደ የሆነ ዳይሬክሽን ነው። ቢኮዝ ቬክተር ኳንቲቲ ነው and it's given by change in position። በአጭሩ የሚሰጠን ዲስፕሌስመንታችን change in position ነው ብለናል። ፋይናል ፖዚሽን ማይነስ ኢኒሻል ፖዚሽን ነው። ለምሳሌ አንድ ኦብጀክት ከዜሮ ተነስቶ ወደ 20 ሲሄድ የተነሳበት ፖይንት መነሻው ኢኒሻል ነው፣ የደረሰበት ደግሞ ፋይናል ፖይንታችን ነው። ሶ ዲስፕሌስመንታችን ምንድን ነው? ቶታል ዲስፕሌስመንቱን ፈልጉ ሲንባል ፋይናል ወይም የደረሰበት ቦታ ሲቀነስ የተነሳበት ወር የመጀመሪያው ቦታ ፋይናል ፖይንት ማይነስ ኢኒሻል ፖይንት። ሂር ፋይናል ፖይንት ኢዝ 20 ሴንቲሜትር ሶ ማይነስ የተነሳበት ቦታ ደግሞ 0 ሴንቲሜትር when we subtract we will have 20 ሴንቲሜትር። ዲስፕሌስመንታችን 20 ሴንቲሜትር ነው ማለት ነው as you see here። ሁለተኛ ላይ ከዚህ 20 ኦር አረንጓዴ ፖይንት ተነስቶ ወደ 40 ቢሄድ ስቲል የምንጠቀመው ተመሳሳይ ነው። ፋይናል ፖይንት ማይነስ ኢኒሻል ፖይንት። ፋይናል ፖይንታችን ወር መዳረሻው 40 ነው። 40 ሲቀነስ 20 ኢዝ 20 የሚሆነው ማለት ነው። 20 ሴንቲሜትር ነው መነሻ ሲቀነስ መድረሻ ኢዝ 20 ሴንቲሜትር ነው የሚሆነው ዲስፕሌስመንታችን። ሶ ዲስታንስ ቨርሰስ ዲስፕሌስመንት። ዲስታንስ እና ዲስፕሌስመንት መሀል ያለ ልዩነት ምንድን ነው? አሁን ሁለቱም ፊዚካል ኳንቲቲዎች ናቸው። ኢቭን ኢፍ ሁለቱም ርቀት ናቸው። በቃ አሁን በአማርኛ ስንተረጉማቸው እንዲህ ዝም ብለን ርቀት እንደማለት ናቸው ሁለቱም። ዲስታንስ ማለት እውነተኛ ርቀት፣ አንድ ኦብጀክት የተጓዘው እውነተኛ ርቀት ዲስታንስ ይባላል። ዲስፕሌስመንት ደግሞ ያ ኦብጀክት ከተነሳበት እስከተገኘበት ወይም እስከደረሰበት ያለው ቀጥተኛ መንገድ ወይ ሁለቱን መነሻውንና መድረሻውን የሚያገናኝ ቀጥተኛው ርቀት ነው ዲስፕሌስመንት ማለት። ዲስታንስ ኢዝ ዘ ቶታል ሌንግዝ ኦፍ ዘ ፓስት ትራቭልድ። ኦብጀክቱ የተጓዘው ፕራክቲካል መንገድ። አሁን እዚህ ጋር የኦብጀክት ከዚህ ቦታ ተነስቶ በዚህ መንገድ አድርጎ መጥቶ ደን እዚህ አድርጎ በዚህ አድርጎ እዚህ ጋር ሲደርስ ዲስታንሳችን ይሄ የተጓዘው ሁሉ ዲስታንስ ነው የሚባለው። ዲስታንስ ኢዝ ቶታል ሌንግዝ ነው። በቃ እውነተኛው ቶታል ሌንግዛችን ነው። ኢትስ ስካላር ኳንቲቲ ነው። ዳይሬክሽን የለውም። ምክንያቱም እዚህ ጋር ሲደርስ ወደዚህ እየሄደ ነው። እዚህ ጋር ሲደርስ ደግሞ ዳይሬክሽኑን ቀይሯል። እዚህ ጋር ሲደርስ ዳይሬክሽኑን ቀይሯል። ሶ ዳይሬክሽን የለውም ዲስታንስ ወይም ርቀት ማለት። ኢትስ ኦንሊ ማግኒቱድ ነው። ኖ ዳይሬክሽን አይፈጠርም። ኦር በዳይሬክሽን አንገልጸውም። ዋይል ዲስፕሌስመንት ኢዝ the shortest distance between the initial and the final position and it includes direction። ዲስፕሌስመንት ማለት ደግሞ ያ ኦብጀክት ከተነሳበት እስከ ደረሰበት መሃል ያለው ቀጥተኛ ርቀት ነው። ሾርተስት ዲስታንስ ይባላል ዲስፕሌስመንት። ለምሳሌ አንድ ኦብጀክት እዚህ ጋር ደግሞ ከኤ ተነስቶ በቢ በኩል አድርጎ በሲ አድርጎ ዲ ቢደርስ ዲስታንሱ ከዚህ እስከዚህ ያለው ነው የሚሆነው። ከዚህ እስከዚህ ያለው ነው። ዲስፕሌስመንቱ ግን አጭሩ መንገድ የትኛው ነው? ወይም በሁለቱ ነጥቦች መሃል ያለው ሾርተስት ዲስታንስ የትኛው ነው? በመዳረሻውና በኢኒሻል ፖይንቱና በፋይናል ፖይንቱ መሃል ያለው ወይም በመነሻውና መዳረሻ ፖይንት መሃል ያለው አጭሩ ርቀት የትኛው ነው? በኤና በዲ መሃል ያለው እቺ ናት ዲስፕሌስመንት። እዚህ ጋር ዲስታንሱ ግን ይሄኛው ነው፣ ትክክለኛ ኦብጀክቱ የተጓዘው ማለት ነው። አይ ቲንክ የዲስታንስ እና ዲስፕሌስመንት ልዩነቱ ግልጽ ይመስለኛል። ለምሳሌ እነኚህ ሁለት ኤግዛምፕሎች ነው ያቸው። ሜቢ ኤግዛም ላይ ሊሆን ይችላል፣ በተለያየ መንገድ ኮንሰፕቹዋሊ የሚጠየቁ ጥያቄዎች አሉ። ኤ ካር ድራይቭስ 10 ኪሎ ሜትር አፕ ዘ ሂል ኤንድ ደን 3 ኪሎ ሜትር ዳውን። አንድ መኪና ወደ የሆነ ሂል ሌትስ ሴይ ይሄ ፓዝ አለ እንበልና አንድ መኪና ከዚህ ተነስቶ እስከዚህ ቢሄድ ደን 10 ኪሎ ሜትር ቢሆን ይሄ መንገድ ወደ ኋላ ደግሞ 3 ኪሎ ሜትር ሲመለስ ዲስታንሱ የሚሆነው ምንድን ነው? ዲስታንሱ ብለናል ቶታሊ መኪናው የሄደው ርቀት ነው። መኪናው ቶታሊ የሄደው ርቀት ስንት ነው? ከዚህ እስከዚህ 10 ኪሎ ሜትር ይላል። ተመልሶ ደግሞ 3 ኪሎ ሜትር 13 ኪሎ ሜትር ነው የሚሆነው ዲስታንሳችን። ዲስፕሌስመንታችን ደግሞ በሁለቱ በመነሻና በመድረሻ መሃል ያለው ርቀት ነው ብለናል። መነሻው የት ነው? እዚች ጋር ነው፣ 0 ማለት ነው። መድረሻውስ እዚች ፖይንት ላይ። እቺ ፖይንት ስንት ናት? ወደዚህ 10 ሄዶ ወደዚህ 3 ከተመለሰ ይሄ 7 ነው ማለት ነው። እስከዚህ ያለው 10 ከሆነ እና እቺ 3 ከሆነች እቺ 7 ናት ማለት ነው። ሶ ዲስፕሌስመንታችን 7 ኪሎ ሜትር ይሆናል ማለት ነው። ሁለተኛ a man run 200 ሜትር to the shop and back to the home። አንድ ሰው ከቤት ወደ ሱቅ 200 ሜትር ሄደና ከሱቅ ወደ ቤት ተመለሰ። ስቲል 200 ሜትር ዲስታንሱ ይሄ ሰውዬ የተጓዘው ቶታል ዲስታንስ ምንድነው? ወደ ሱቅ 200 ሜትር ተጉዟል፣ ሲመለስ 200 ሜትር ተጉዟል። አንድ ላይ 400 ሜትር አጠቃላይ የተጓዘው ይሄ ሰውዬ ሲደመር ማለት ነው የተጓዘው ርቀት። ዲስፕሌስመንቱ ደግሞ 0 ነው። እንዴት ነው? በሁለቱ ነጥቦች መሃል ያለ ርቀት ነው ብለናል። በመነሻውና በመድረሻው መሃል ያለ ርቀት ነው። ይሄ ሰውዬ ሱቅ ሄዶ አልቀረም፣ ተመልሷል። ስለዚህ የተመለሰበት ቦታ ነው ወይም የተነሳበት ቦታ ነው የተመለሰው። ስለዚህ የተነሳበት ቦታ ሲመለስ በሁለቱ ፖይንቶች መሃል ያለው ርቀት 0 ነው። ያ ማለት ዲስፕሌስመንታችን 0 ነው ማለት ነው። በዚሁ እንድትይዙት አንድ ነገር ወደ ተነሳበት ሲመለስ ዲስፕሌስመንታችን 0 ነው የሚሆነው። ቬሎሲቲያችንም 0 ነው የሚሆነው። ስለ ቬሎሲቲ በኋላ እንመጣበታለን። ዲስፕሌስመንታችን 0 ነው።
ሶ ስለ ዲስታንስ ዲስፕሌስመንት እና ፖዚሽን ይህን ይመስላል። the next one is average velocity and instantaneous velocity። ምንድን ነው average velocity ማለት instantaneous velocity ማለት? ስለ ቬሎሲቲ ታውቃላችሁ። ቬሎሲቲ ማለት ፍጥነት ማለት ነው፣ ሌላ ነገር አይደለም። በቋሚ ዳይሬክሽን አቅጣጫ ያለው ፍጥነት ማለት ነው። አንድ ፍጥነት ወደ ኢስት እየተጓዘ ነው በዚህ ያክል ፍጥነት ከተባለ ያ ማለት ቬሎሲቲ ማለት ነው። ስፒድን ታውቃላችሁ። ስፒድ ማለት ፍጥነት ነው። ስፒድ ፕላስ ዳይሬክሽን ቬሎሲቲ ይሰጠናል። አቨሬጅ ቬሎሲቲ እና ኢንስታንታኒየስ ቬሎሲቲ የሚባሉ ነገሮች አሉ እዚህ ጋር። ሶ እነኚህን ዲፈረንሺየት ማድረግ ይኖርባቸዋል። አቨሬጅ ቬሎሲቲ ኢዝ ዘ ሬት ቼንጅ ኦፍ ዲስፕሌስመንት ዊዝ ታይም። አቨሬጅ ቬሎሲቲ ምን ማለት ነው? ቼንጅ ኢን ዲስፕሌስመንት ለቼንጅ ኢን ታይም ስናካፍል የምናገኘው ነገር ነው። ኢንስታንታኒየስ ቬሎሲቲም አቨሬጅ ቬሎሲቲም ቬክተር ኳንቲቲዎች ናቸው፣ ያው ቬሎሲቲ ስለሆኑ። ሶ አቨሬጅ ቬሎሲቲ ኢዝ ቼንጅ ኢን ዲስፕሌስመንት ዲቫይድድ ባይ ታይም ኢንተርቫል ኦር ቼንጅ ኢን ታይም። አንድ ኦብጀክት እዚህ ጋር ባለው ኤግዛምፕል ለማየት ያክል ካር ትራቭልስ 16 ሜትር ኢስት 20 ሜትር ዌስት ኢን 10 ሴኮንድስ ዋት ዘ አቨሬጅ ቬሎሲቲ? አቨሬጅ ቬሎሲቲ ፋይናል ዲስፕሌስመንት ማይነስ ኢኒሻል ዲስፕሌስመንት ኦቨር ቶታል ታይም ወይም ታይም 2 ማይነስ ታይም 1 የወሰደበት ጊዜ ማለት ነው። ሶ በዚህ ጥያቄ ላይ አንድ መኪና በ60 ሜትር ወደ ኢስት ተጓዘ፣ መልሶ ደግሞ ከኢስት ወደ ኋላ ማለት ነው ወደ ዌስት በ20 ሜትር ተጓዘ። ሶ ምንድን ነው የሚሆነው እዚህ ጋር? ቼንጅ ኢን ዲስፕሌስመንት ማለት ፋይናል ዲስፕሌስመንት ማይነስ ኢኒሻል ዲስፕሌስመንት ነው። ሶ አንድ ኦብጀክት ተነስቶ ወደ ኢስት 60 ሜትር ከሄደ ዘን ወደ ኋላ ደግሞ 20 ሜትር ከሄደ ኔትሊ የቀረው ወይም ደግሞ ዲስፕሌስመንታችን ከመነሻው እስከ ፖይንቱ ድረስ ያለው 40 ሜትር ነው። ኦብቪየስሊ እንደምታውቁት ወይም 60 ሲቀነስ 20 which is 40 ሶ 40 divided by 10 ማለት ደግሞ ቶታል ታይም ቴክናችን ናት። ሶ it's about what 4 to what east ወደ ኢስት በ4 ሜትር ፐር ሴኮንድ። ምክንያቱም ሁልጊዜም ቬክተርን ሰብትራክት ስታደርጉ የትልቁ ቬክተር አቅጣጫ ነው የሚሆነው የመጨረሻው መልሳችንም ያለው ማለት ነው። አሁን የመጨረሻው መልሳችን ምንድነው? 4 ሜትር ፐር ሴኮንድ ወደ ኢስት ነው አይደለም? መጀመሪያ ላይ መኪናው የተጓዘው 60 ሜትር ወደ ኢስት ተመልሶ ደግሞ 20 ሜትር ወደ ኋላ ወደ ዌስት ተጓዘ። ሁለቱን ስንቀንሳቸው ኦር ጀስት የሚያመዝነው ትልቁ የትኛው ነው? ወደ ኢስት የተጓዘው ነው which is በ40 ሜትር ይበልጣል። ያ ማለት የመጨረሻው ፋይናል መልሳችንም ወደ ኢስት ነው የሚሆነው ማለት ነው። ሶ በዚህ ሲምፕል ወይ ማያዝ ትችላላችሁ ሁልጊዜም ቬክተሮችን አድ ስታደርጉ። እኛው እዚህ ጋር አቨሬጅ ቬሎሲቲያችን ቼንጅ ኢን ዲስፕሌስመንት ዲቫይድድ ባይ ቼንጅ ኢን ታይም። እዚህ ጋር ቶታል ታይም ተሰጥቶናል። ኦብቪየስሊ አንዳንድ ጊዜ ግን ታይም 1 ታይም 2 ተብሎ ሊሰጠን ይችላል። ዳትስ ኦብቪየስ፣ ያ ችግር የለውም ማተር አያደርግም። እኛው ታይም ኢንተርቫል ወይም ቼንጅ ኢን ታይም ዲስፕሌስመንት ኦቨር ቼንጅ ኢን ታይም ነው የሚሆነው አቨሬጅ ቬሎሲቲያችን። ኢንስታንታኒየስ ቬሎሲቲ ሶ ኢንስታንታኒየስ ቬሎሲቲ ደግሞ ማለት ምን ማለት ነው? አንዱ እየተጓዘ ያለው ኦብጀክት የሆነ ቅጽበት ላይ ወይም የሆነ የደረሰበት ነጥብ ላይ ያለው ቬሎሲቲ ማለት ነው። ኢንስታንት ላይ ዘ ቬሎሲቲ ኦፍ አን ኦብጀክት አት ስፔሲፊክ ታይም የሆነ ስፔሲፊክ ታይም ላይ በቃ የሆነች ቅጽበት ሰዓት ላይ ያለው ኢንስታንታኒየስ ቬሎሲቲ ይባላል። ለምሳሌ ከኤ ተነስቶ ወደ ዲ ሲሄድ አንድ ኦብጀክት ቢ ጋር ሲደርስ 5 ሜትር ፐር ሴኮንድ ያክል ፍጥነት ነው እያለፈ ያለው ብንል፣ አጌን ሲ ላይ ሲደርስ ደግሞ በ10 ሜትር ፐር ሴኮንድ ፍጥነት ነው እያለፈው ያለው ስንል ኢንስታንታኒየስ ቬሎሲቲያችን ስፔሲፊካሊ በቃ ስፔሲፊክ ታይም ማለት እቺ የደረሰበት ቦታ ላይ ያለው የሆነች ነጠላ ቬሎሲቲ ማለት ሶ ቢ ላይ ሲደርስ ያለው ቬሎሲቲ ኢንስታንታኒየስ ቬሎሲቲ ናት። ሲ ላይም ሲያልፍ ያለው ቬሎሲቲ ኢንስታንታኒየስ ቬሎሲቲ ነው። መኪና ላይ ስፒዶሜትር ላይ ካያችሁ በየሆነ ቦታ ላይ ልክ ሲያልፍ እዚህ ሴንተሩ ላይ ያለው ቀስት ወይ 160 የሚያሳይ ይሆናል ወይ 60 የሚያሳይ ይሆናል ወይ 40 የሚያሳይ ይሆናል። የሆነ ስፔሲፊክ ታይም ላይ ያቺ ናት ኢንስታንታኒየስ ቬሎሲቲ የምትባለው። ኢት ኢንዲኬትስ ሃው ፋስት አን ኦብጀክት ኢዝ ሙቪንግ ኤንድ ኢን ዋት ዳይሬክሽን አት ኤ ፓርቲኩለር ሞሜንት። በቃ ስፔሲፊካሊ ያቺ ፓርቲኩለር ሞሜንት ላይ ወይም ያቺ ጊዜያዊ ላይ በምን ያክል ፍጥነት ነው እየተጓዘ ያለው ይሄ ኦብጀክት የሚለውን የሚያሳየን ነው ኢንስታንታኒየስ ቬሎሲቲ ማለት። ዘ ሬት ቼንጅ ኦፍ ዲስፕሌስመንት አት ዘ ታይም ኢንተርቫል አፕሮች ዜሮ። ሶ ፕራክቲካሊ ኦር ማቴማቲካሊ ስናየው ሬት ቼንጅ ኦፍ ዲስፕሌስመንት ነው። ዲስፕሌስመንት ኦቨር ታይም ነው። ታይማችን ግን በጣም ትንሽ ጊዜ ናት ወይም ትንሽ ታይም ናት የሚሆነው። ዘ ሪዲንግ ኦፍ ዘ ካርስ ስፒዶሜትር አስ አይ ሃቭ ቶልድ ዩ ኢዝ ዘ ማግኒቱድ ኦፍ ዘ ኢንስታንታኒየስ ቬሎሲቲ። ኢንስታንታኒየስ ቬሎሲቲን የምናውቀው ኢንስታንታኒየስ ቬሎሲቲ ማለት ልክ ስፒዶሜትር ላይ መኪና ኦር ሞተር ሲጓዝ የሆነ ቦታ ላይ ሲደርስ የፍጥነት መለኪያ ላይ ያለው ኳንቲቲ ነው። ሶ አይ ቲንክ ግልጽ ይመስለኛል። ስለ ፖዚሽን፣ ዲስፕሌስመንት፣ ኢንስታንታኒየስ ቬሎሲቲ ያየንበት ቱቶሪያላችን ይህን ይመስላል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ያደርጋችሁ ደውል ምልክቷን መጫን እንዳትረሱ። የተለየ ሀሳብ አስተያየት ካላችሁ ኮመንት ሴክሽን ላይ ልታሳውቁን ትችላላችሁ። መልካም ጊዜ